ቤተሰቦቻችን እንደምን ከረማችሁ? እንግዲህ የሰዓቱን የስፖርታዊ ዘገባዎችን እናደርሳለን። ከዘገባዎቹ ጋር ተሾመ ለኪያነ አብራችሁን ቆዩ። በቅድሚያም ከሀገራችን የኢትዮጵያ ፕሪሚየር ሊግ ዋንጫ ጨዋታዎች እንግዲህ እየተደረጉ ይገኛሉ። እንግዲህ ይህ የኢትዮጵያ ፕሪሚየር ሊግ ከጊዜ ወደ ጊዜ እያደገ መምጣቱ ይታወቃል። ሆኖም ግን በዛ ልክ የዲሲፕሊን ጉድለቶች እየተቀረፉ አይደለም። ይህንን ለማስተካከል ደግሞ የዲሲፕሊን እርምጃዎችን መውሰድ ግድ ነው። ይህን ተከትሎ እንግዲህ ብዙ አሰልጣኞች በዚህ ሳምንት ብቻ በቀይ ሜዳ መውጣታቸው ተሰምቷል። ይህን አስመልክተው እንግዲህ የኢትዮጵያ ፕሪሚየር ሊግ በከፍተኛ ሁኔታ የጨዋታ በላይነት የታየበት ቢመጣም የአንዳንድ ዲሲፕሊን ጉድለቶች የታዩ ነው እየተባለ ይገኛል። ከባህር ማዶ ወዳገኘነው ዘገባው ስናልፍ ደግሞ ሊቨርፑል የ2025 የዋንጫ ባለቤት ሆኗል። ይህ እንግዲህ በታሪክ 20 ዋንጫን ካሳኩት ከማንቸስተር ዩናይትድ በመቀጠል ትልቁን ታሪክ በ2025 ላይ ሊቨርፑል ሰርቷል ማለት ነው። የፔፕ ጋርዲዮላ ክለብ እንግዲህ በዚህ በአመት ውጤታማ ሆኗል ማለት ነው። አሰልጣኞች ምን ያክል ውጤት ማምጣት እንደሚችሉ አሳይቷል ማለት ነው። በጣም ነው የምናመሰግነው። የአርቴታ ክለብ አርሴናል እንግዲህ የሰሜን ለንደኑ ክለብ ማለት ነው። በዚህ አመት ደግሞ አሁንም ከዋንጫ ራሱን ለማራቅ የሚያደርግ አክሽን አይነት ነገሮችን ያሳያል። ብዙ ጊዜ የፊት ለፊት ተጫዋቾችም ቢሆኑ የመጎዳት ብዙ ጊዜ በጉዳት ያለመሰለፋቸው በራሱ አርሰናልን ጎድቶታል ማለት እንችላለን። ይህን ተከትሎ ዛሬ ደግሞ በቻምፒየንስ ሊግ ጨዋታ ሪያል ማድሪድን አሸንፎ የመጣው አርሰናል ዛሬ ከፒኤስጂ ጋር ያደርጋል። ፓሪስ ሴን ጀርማን እንግዲህ በጣም በጨዋታቸው ከፍተኛ ውጤትን አስመዝግቦ እስከ ዛሬ የመጡት ናቸው። ሊያሸንፉ ይችላሉ ወይስ አርሰናል ሊያሸንፍ ይችላል የሚለው ዛሬ በጉጉት ይጠበቃል ማለት ነው። Snow Music Studio.